ዛብሺ የፈለገኝ ሰው ነበር እንዴ ዛሬ? አንተ ያፋልጉኝ ማስታወቂያ ሳነብ ሙሉ ይመስላል እንዴ? ዛሬ ደግሞ ሳይቸግረኝ በግራ ጎኔ ተነስቼ ይኸው ሰቃያለሁ። አንቺ እየተከተልሽ ነበር እንዴ? ውይ ጥላም አይከተልም። ታዲያ ምንድነው እሱ እንደዚህ በገበሬ ቆማ አረፋ መስለሽ የምታሽው? አቴ ዛሬ ለሆነ ቪዲዮ ክሊፕ ሞዴሎችን እንመለመላለን። እኔ ቤት እዚህ ምልመላ ምናምን የለም። ክፉ ነገር በመናገር እድሌን አነበላሽ። አያቴ ቁልፉ ጠፍቶብኝ ቤት አልቆለፍኩም። እሺ ሂድና ቤት ጠብቅ። ሳራ እኔን የሚያክል ሰው ቤት ጠብቅ? አቅም የለኝም ላለ ማለት ነው አይደል? አያቴ ሌላ ነገር እኮ አይደለም። አምባሻ ጋግር ያለው ድመቱ እንዳይበላው ብዬ ነው። እንደዛ ነው እንግዲህ ምን ይደረጋል። ማን አምባሻው ማለት ቤቱን ጠብቃለሁ። ብቻ የዛች የትርንጎ ድመት በጣም አስቸጋሪ አሸባሪ ነው። እሱ የበላው እንደሆነ ደግሞ እኔ እንዳትቆጭ። ድመቱ ቢጠብቀው ይሻላል። እኔ የት ሂጅ? ጉድ አልሰማችሁ? ብርጭቆ ይሰበርከው አይደል? ወይ ለካ ብርጭቆ እንዳመጣ ነው ቤቲንግ ቤት የተላኩት። ግን እሱን ተውት። ያየሁት ጉድ እንዳይመስላችሁ። እኔ ደግሞ ጉድ ሲል እኮ እኔ የዛ የድመት ነገር አላማረኝም። ሄጄ ቤቱን ልጠብቅ። ቁጭ በሉ እንጂ ቆይ ጉድ ሳይሰሙ ተሉ። ዛሬ 300 ሺህ ብር አየሁ። የት 300 ሺህ ብር? እኔ እኮ ዛሬ 300 ሺህ ብር የት ነው የጣልኩት እያልኩ አይምሮዬን ሳስጨንቀው ሀብታዊት 300 ሺህ ብር ይዘው ነው። ውሸት። እዛ ቁማር ቤት ስገባ አንዱ እያበደ አገኘሁት። ድሮስ እንዴ በደስታ እኮ ነው። ምን አግኝቶ እንዴ 1000 ብር አዞ 300 ሺህ ብር በላ። ማን ጋር አዞ በላ? ዛብሺ እኮ የኳስ ቁማር ነው። እኔማ በቃ ከዚህ በኋላ ለመቁረጥ ወስኛለሁ። አንተ አርፈህ ተቀመጥ። እድል ብሎ ነገር የለም። አንድ ሀሳብ መጣልኝ። 5 ነን አይደለም? ስለዚህ 200 ብር አዋተን ለምን አንጫወትም? ይሻላል። አዎ መብላት ደስ ይላል። አስባችሁታል? 300 ሺህ ብር እጃችን ላይ በአቋራጭ ዱብ ሲል የዛሬ ዓመት ሚሊዮነር ነኝ። ደግሞ እኮ 200 ብር ምን አላት? ትንሽ ነች። እኔ አይከፋኝም። ያበጠው ፈንዳ። እኔም ግን እንደዛ ሰውዬ ደስተኛ መሆን ከሆነ ይሁን። ከዛ በኋላ በማገኘው ብር የአባቴ ህንፃ ላይ የሆነች ነገር ጨምሬለት የሆነ አዲስ ነገር ገዛለታለሁ። ስለዚህ 200 ብር አሁን። እሺ ቁማር ቤቱን የሚያውቀው ግን ሀብታሙ ስለሆነ እሱ ነው ሄዶ የሚያስይዘው። እናንተ ያማችኋል። ቁማር ምናምን ትላላችሁ እንዴ በዚህ እድሜያችሁ? አንድ ሰውዬ ምን ሲል ሰምቻለሁ መሰላችሁ? ቁማር ከነገ ላይ ያበድራል እንጂ አይሰጥም። ይሄን ነገር ነኝ ያልኩት ሳሪት። አንቺ አምባሻ እየጋገር ስለነበር እኔ የምለውን አላውቅም። ተበልታችሁ እሪ ስትሉ ይታየኛል። እድል ብሎ ነገር የለም። ስለ ራስሽ አውሪ። እኔ እድል የለኝም በይ። ስለኛ አይመለከትሽም። ይህ ቁማር ከመብላት በቀን 3 መኪና መገጨት ይቀላል። እንደ መገጣጠም አሁን ወደዚህ እየመጣሁ እያለ 3 ጊዜ መኪና ሊገጭ ምንስተኝ ነበር። ስለዚህ ቁማሩን በለዋል። እስኪ ተፋኛት በልጋ ልፋ ያምርብሃል በቃ እስኪ ችሃምሮበት እንዲኖር ስራበት ሁሌም ዛሬም ምን ጊዜ ቢፈራረቅም ዘመን ከቶ እድሜ ጠቅምህም ሸሽቶ ልማድ አርጎ ማደር ለፍቶ ዛሬም ነገም ከዚያም ወዲያ መልፋት መስራት ያሰኘህን ስንት ነው ለማለት በኩራት ላላ ላላላላ ላላ ላላላላ 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 ላላላላ። እሺ አንደኛው ጨዋታ ማንቸስተር ከፉልሃም ማንቼ እነኛ አረንጓዴ የሚለብሱት ናቸው አይደለም? አረንጓዴ እኮ እወዳለሁ። አይ ማንቸስተር ቀይ ነው የሚለብሰው። ማንቼ ነፍሴ ማንቼ በልና መዝገባው ማንቼ በለው። ቀይማ አይሸነፍም። አይሸነፍም። ሁለተኛው ጨዋታ ደግሞ አርሰናል ከሊቨርፑል። በቃ ይሄ ጨዋታ ነው የሚያስበላ። ለምን? ሁለቱም ቀይ ነው የሚለብሱት። ጨርቅ እንደዚህ እኮ አይደለም። ቆይ ከሁለቱ ለጉበት የሚቀርበው የትኛው ነው? ጋስኩልላት ሁለቱም አይቀርቡም። አይቀርቡም? አዎ አይቀርቡም። ስለዚህ ለምንድን እገሌ ያሸንፋል እገሌ አያሸንፍም ከምንል ለምንድን አንተምተው አንላቸው? ሁለቱም ይገባባሉ ማለት ግን እንችላለን ከፈለግን ማለት ይቻላል እንዴ? እንችላለን። ይገባባሉ? ሁለቱም ይገባባሉ ማለት እንችላለን። ስለዚህ አንዳንድ ጎል አግቧ ሁለቱም። አዎ እኛ አንስቆንቆንም አናዳላ። አዎ እንዴ
ካላዳላንማ እናሸንፋለን። 300 ሺህ ብሩን የበላው ሰውዬ እኮ ወደ ላይ እያየ አላዳላህም ሲል ነበር። በላል አይደለ? እንኳን ደህና መጣሽ ሳሪት። ይሄ ድመት እኮ እንዴት አስቸጋሪ መሰለሽ። አጉላላኝ እኮ አንገላታኝ እኮ። እዚህ ጋር ነው አይደል ኔትወርክ በደንብ ያለው ቻቻ? ኧረ ሁሉም ቦታ አለ ሳር። እንደዚህ ቦታ ግን አይሆንም። በእናታችሁ ዛሬ በጣም የምጠብቀው የህይወቴ ወሳኝ ስልክ አለ። የምን ስልክ? የሞዴሊንግ ምልመላ ላይ ዛሬ የተደረገው ምን እንደሆነ ታውቃለህ? የሞዴሊንግ ምልመላ ቦታው ላይ የተፈለገው ሰው ሙሽሮችን የሚያጅብ አበባ በታኝ። አበባ በታኝ? ቻገር ወዴት እየሄደች ነው? አበባ መበተን ላይ ደርሰናል። በጣም እኮ እየተበላሸች ነው ጋሼ። ምን የስነ ስርዓቱን ነገርማቱ ምን ዋጋ ያለው ብለህ ነው? አረ ወደ ቁማራችን እና አሁን አንቺ አበባ በታኝ ነኝ እያልሽ ነው? አዎ ድንገት አበባ በታኝነት እንኳን ቢያመልጠኝ በእርግጠኝነት ማለት ነው ሻማ ያዥ ያደርጉኛል። አሁን የምትጠብቂው ስልክ የነሱን ነው? አዎ እንደውላለን ብለዋል። ይኸውልህ በመጀመሪያ ምን እንዳደረጉ ታውቃለህ? በቁመት አሰለፉን። ከዛ እኔን እንደሚመርጡኝ በምን እርግጠኛ እንደሆንኩ ታውቃለህ? ከሁሉም ቀድመው ከፊት እኔን ያሰለፉ። ከዛ በየተራ እየገባን ራሳችንን አሳየን። እርግጠኛ ነኝ ይደውሉልኛል። እርግጠኛ ነኝ ይሄ ድል አያመልጠኝም። ሞዴል ሳራ። ስሚኝማ ሳራ፣ ክሊፑ ግን የማን ነው? የቀዝቃዛው ወላፈን ፊልም ማጀቢያ ነው እንዴ? ኧረ አይደለም፣ እኔ ዘፋኙን አላውቀውም። ቆይ አንቺ እናቱና ጎረቤቶቹ ብቻ ለሚያውቁት ዘፋኝ ክሊፕ ነው እንዴ መከራ የምታዩ? ስንት መከራ የሚበላበት ስራ እያለ ወደ ቁማራችን። መጀመሪያ የሚሰራው ከማይታወቅ ሰው ጋር ነው። ከዛ ደግሞ ትንሽ ከሚታወቅ ሰው ጋር፣ ከዛ ደግሞ መካከለኛ ከሚታወቅ ሰው ጋር፣ ከዛ በኋላ በጣም ከታዋቂ ሰው ጋር ትሰራና ከዘፋኙ በፊት እኛ እንታወቃለን ማለት ነው። እሺ ከሚታወቀው ሰው ጋርስ ይሁን ግድ የለም። ከሚያውቅ ሰው ጋርስ መስራት አትፈልጊም? ኧረ ተው እባክህ ቻቻ ተው። ሲጀመር የሚያውቅ ሰው ለምን ክሊፕ ይሰራል? ጥቅም የለውም። አይ እንደሱ አትበይ። እኛ እዚህ ተደብቀን መታየት ስለማንወድ ተደብቀን ቁማራችንን ይበለዋል ሁሌ ይበለዋል ይቺ ሳቅ ወደ ለቅሶ ስትቀየር ይታየኛል። ሳራ አታስቢ፣ በአንቺ ስም መድቤያለሁ። ውይ ታድዬ እና 300 ሺህ ብር ላገኝ ነዋ። ሞኞች ምንድን ነው አይደውሉም እንዴ? ካርድ ጨርሰው ይሆናል ላኪላቸው። አረ ቻቻ ቶሎ እኛ ጨርሰን ሳይመሽ ሂጅ ልቁረጥ። እዚህ የማይመስል ነገር ከማማከር እኛ ወደ ቁማራችን። የሩሲያ ጨዋታ ብናስይዝስ? እነሱ ይሉንታ ያጠቃቸዋል። ጎላ ያገቡ ሲገባበዙ። ምላስና ሰንበር ከበላው ስንት ጊዜ። ቤት አንተ ትናንት እኮ በልተሃል። ምላስና ሰንበር እንደሌላ ምግብ እንዳይመስልሽ። እያላመጥሽው ናፍቅሻል። አሁን ራሱ ናፈቀኝ። እንግዲህ ጨጓራ ታቀፈን አንፈለፍል ይሁን። ለዛሬ ዋጋው ስንት ነው? ወይ የዛሬማ በእኔ ነው። እርዳታ እፈልጋለሁ። ውይ ምነው ዛብሽ? ምን ነው ስራ ልታዥኝ እንደው ሳልበላ አታዥኝም ነበር? እኔ እንደሆንኩ ምላስና ሰንበሬን ካገኘው ሆዴን እያሻሸው ወሬ ነው የምፈልገው። ታዲያ እኔ ለምን ፈለግኩህና ነው እንዴ? ታዲያ ማወራረጃ ነው በእኛ። እሺ አገንፍልኝ የኔ ጌታ። አንተ እኮ ማታውቀው ነገር የለም። ስለ ኳስ ተጫዋች፣ ስለ አሰልጣኝ፣ ስለ ደጋፊ፣ ስለ ሁሉም ስታወራ ሰማለሁ እኮ። ግን እኮ ኳስ አልወድም እና ሰኞ ጠዋት በርጋ በረንዳ ላይ ቁጭ ብለህ ቢጫ ማግኘት አልነበረብንም ዳኛውን ያስበላል ምናምን ስትል ሰማ ሄደ እንዴ? የሚያወሩትን ሰምቼ ነው ንግግሩን አሳምሬ ለሌላ ሰው የምናገረው እንጂ 90 ደቂቃ ሙሉ ቁጭ ብዬ ዛብሽ እኔ ደክመኛል። ታዲያ ጋዜጠኞች ውስጥ ከየት አምጥተው ነው ብለህ ነው? እነሱም እኮ የሰሙትን ነው አምጥተው ለእኛ የሚያሰሙን። አንተም የሰማኸውን ንገረኝ ያልኩት። እሺ ስለ ኳስ ምን ልነግርሽ ይችላል? የዛሬን ጨዋታ ማን ያሸንፋል አሉ። የቴኑ ልጅ ታው እየተባለ በባዶ እግሩ ሄዶ
የዛገ ሚስፈሮክ እሷ ይጫወታል። ሂዲያ ተደሙ እኔ ስለ ሀገር ውስጥ መቻልኩኝ ስለ ውጮቹ ነው። ስለ እነሱ ምን ሰማል? ፈረንጅ እኮ ክፉ ነው፣ ለሀሜት አይመችም። ድሮስ አጓራን ምግብ አይደለም ከሚል ሰው ምን ሊገኝ? ታዲያ ምንድን ነው የሚሻለኝ? በቃ መቻቻ ያሉትን መቀበል ነው እንግዲህ። በእንግዲህ ልሂድ፣ ሄጄ ቤቲንጌን ልጫወት። አንተ አሁን አላውቅም አላልከኝም ነበር? ኳስ አልጫወትም። እና ታዲያ ምንድን ነው? የውሻ እሽቅድድም። አንተ ደግሞ ከእንስሳ ነገር ውጣ እንጂ። አሁን ውሻ እንዴት ነው የሚወዳደረው? ይወዳደራል። 1-6 ቁጥር አለ። እኔ እሱን ስል ጭራውን እየተከተለ ይጫወታል። ሌላ ስል ፈትረክ አንደኛ። እና በልተህ ታውቃለህ? ጊዜን እንክት አድርጎ በልቶታል። እኔ ግን ምላስና ሰንበሬን ካገኘው ምን አነሰኝ? ቦቢ መጣሁልህ። ጋሽ ጉልላት ሊጫወቱ ነው። አላስችላለኝ እኮ አላስችላለኝ። ሀብታሙ መጡ ብር እስክንከፋፈል ድረስ ምንም አላስችላለኝ። እንዴ ሀብታሙ እኮ ገና ሊያስይዝ እኮ ነው ሄደው። መብላቱ ይቅር ጨዋታው ገና ምን ጀመረ? ጋሽ ጉልላት 14 ጨዋታ ምን አላት? እንዴት አድርገን እንዳስያዝን በምን ፍጥነት እንዳስያዝን አላየህም? እናንተ በጣም ነው እኮ የሚገርመው። ለካ እውነት ነው ሀብታም እንቅልፍም እረፍት የለውም የሚባለው። ጨዋታውን እያሰብኩ እኮ ስራ መስራት አቃተኝ። እኔን አትጠይቅኝ፣ በሙቀት ልሙትልሽ ነው። ምንድን ነው ይሄ ሁሉ ልብስ? ያሸንፋሉ ብዬ ያስያዝኳቸውን ክለቦች ማሊያ በሙሉ ለብሼልሻለሁ። ወይኔ ሳልነግራችሁ። ቁጭ በሉ። ያጣራሁትን ነገር ሳልነግራችሁ። ምንድን ነው? ይኸውላችሁ ነገሩን ሳጣራ 1.5 የሚባል ነገር አለ አሉ። ምኑ? ያሸንፋሉ አያሸንፉም ብቻ ሳይሆን 1.5 የሚባል ነገር አለ አሉ። ወይ ጉድ! ያልተለወጠ ነገር የለም። ይሄንንም እንዲህ ግማሽ ጎል የሚባል ነገር አለ አሉ እኮ። ዛብሽ ይኸውልሽ፣ አንቺ ስለማታውቂ ነው እኮ ደግሞ አታነቢም። በእንግሊዝኛ የተጻፈው ደግሞ እኔ በእንግሊዝኛ እያለ አንብቤዋለሁኝ። ከፈለጋችሁ ተርጉሜ ልንገራችሁ። አዎ ንገሩ። አይ እንደዚሁ እንደወረደ በእንግሊዝኛ ንገሩ። አይ ተርጉሞ ይንገሩ። አይ በእንግሊዝኛው ተርጉሟል። እሷ እንግሊዝኛ አልችልም ማለች። አንተ እንግሊዝኛ ይቻልክ እንደሆነ በአማርኛ እሷ አላሰማው እንዴ? እሺ ይኸው 1.5 የሚባል ጎል አለ። ግማሽ ጎል ማለት ነው። ተጫዋች ኳሱን ሲመታውና ኳሱ እየተሽከረከረ ሲመጣ አንዱ ተጫዋች ወይም ደግሞ በረኛ በተንኮል በሴራ ወደ ራሱ ጎል ካስገባው ግማሽ ነጥብ አለው ማለት ነው። እንደው ፈረንጅ ግን ህግ ማውጣት ሲያውቅበት። ጋሽ ጉልላት እኛ እኮ እያወራን ያለ ነው ስለ እግር ኳስ ነው፣ በእግራቸው ስለሚጫወቱት። ታዲያ እኔ ምን አልኩኝ? 1.5 ጎል ማለት ለምሳሌ በአንድ ጨዋታ ላይ ከ1 ጎል በላይ ይገባል ማለት ነው። ታዲያ ምን ዙሪያ ጥምጥም አስኬዳቸው? ግማሽ ጎል አይሉም እንዴ? ለማደናገር ነው ጋሽ ጉሌ። አይ ቢሆንም ግን አየሽ ዛብሽ፣ እኛ የማንጫወተው ለዚህ ነው። 1.5 አንደናገርማ። ማንም እንዳይነካው። ሄሎ ወዬ። አይ እንትን የቪዲዮ ክሊፕ ቁጥር ነው ተደውሎላት። ወይ በነገራችን ላይ ኩሽና ቅድም ስራ ስሰራ ቢላዋ ቆረጥ አድርጎኝ እጄን እያሳከከኝ ነው። ውስጥ እጄን መዳፍሽን ተይ እንጂ እውነትሽን ነው። አዎ ይኸው ቅድም ቢላዋ ቆረጥ አደረገኝ። በምንም ይሁን በምን ዋናው ማከኩ ነው። ትበይዋለሽ፣ እንበለዋለን። ሳራ ምን አሉሽ? አንዱ ቦታ እሳቶ መርጦበታል። አንቺ አንበሳ እኮ ነሽ። ሀብታሙ ፊቴን አይተህ እንኳን መረዳት አትችልም? እስኪ ፊቴን ይኸው። ምን ሆነ? አይ ሳራ ዝም ብለሽ እኮ ነው። አንቺ እኮ ያገኘሽውን ነገር እኮ ስለምትቀቢ ነው። እንደኔ አርፈሽ የፀጉር ቅባትሽን ፊትሽን አትቀቢ እንዴ? አንተ የፀጉር ቅባት ነው ፊትን የምትቀባው? ጺም እኮ እንዲወጣልኝ ነው። ለማንኛውም ይኸውልሽ ለእውነት የቀረበ ነገር ብትመኝ ነው ጥሩ። ሁሉም ነገር በዘመድ ነው እኮ። ማርታ እኮ የተመረጠችው ሰዎቹን ስለምታውቃቸው ነው አሁን የደወለችልኝ እንጂ ምንም አንድ እንኳን ከኔ የተሻለ ነገር የላትም። እኛ ግን ዛሬ ያስያዝናቸው 14ቱም ክለቦች አያውቁን፣ አናቃቸው፣ አይመቀኙም። 14 ጨዋታ
በዛ አይደለ? አይ እንደውም አነሰ እንጂ ጨመርመር ብናደርግበት ጥሩ ነበር። እንዴ የማንቸስተር ጨዋታ ጀምሯል። ሳይነግሩን አይደለም እኮ። እስቲ ዝም በሉ። እኛን ሲያዩ ደግሞ ጎሉ እንዳይስቱት። አይደለም እኮ መጀመሪያ አገባው ማን ወያለው ማን ያገባው? ይበለዋል ወያለው ሳርቲ ይኸውልሽ 13 ጨዋታ ብቻ ነው የቀረው። እናሸንፋለን። የመጀመሪያውን ደግሞ ይኸውላችሁ አሁን እንግዲህ ሶስቱ ቡድኖች እንዳልነው ሆኗል። አሁን ወደ ቀጣዩ እንሂድ። ምንድነው ደግሞ ይሄ? የወላፊት ፍትሃዊነት ነው። ይሄ መቻቻል በቁማር የሚፈጠር መከባበር ይዳስሳል። በተለይም ደግሞ የኔን የልብስ ስፌት ችሎታ ያሳያል። ይሄንኛውን ጨዋታ ደግሞ ሁለቱም ያገባሉ ነው ያለው። እዚህ ላይስ ብታማክሩኝ ይሻል ነበር። ይሄ ጨዋታ ይመስለኛል የሚያስበላል። ማንም አያገባም። እንዴ አንተ በራስህ ላይ ምቀኛ ነህ እንዴ? አይ ተስፋ እኮ ለማድረግ ነው። ተስፋ የደስታ ጠላት ነው ይላሉ ጋሽ ዱባለ። ሀብትሽ ምን ነው? ካላጣኸው ምስክር ጋሽ ዱባለን ምስክር ታደርጋለህ? እንደውም ታያላችሁ አያገቡ፣ ግን እኛ እናሸንፋለን። አንተ ግን ምቀኛ፣ የጎል ምቀኛ። እንደውም አባትም ነጋዴ ሳይሆን በረኛ። እንደዚህ ስትንቀለቀል ነው አስገዶሜ ካስመራ ደውሎ ዛብሽን ከጎረቤት ስትባል አላውቃትም ብላ ይኸው እስከ ዛሬ ድረስ ሳይደውል ይቀር። ሱስ የአእምሮ ህመም መንስኤ ነው። ምን አገባኝ? ያገባኛል? አረ ሳራ እንደዚህ አይባልም። ሱስ ስንቱን በየቤቱ እያንገላታን እኮ ያለው። እንዴ እርዳታ ፈልገው ሊሆን ይችላል እንዴ? የሰው ምክርማ በጣም ስሚ። ሱስ መቼ እንዴት እንደሚይዝሽ አታውቂም። አየሽኛው መዝናኛ ማግኘታችንን አትዩ። ሱስ ክፉ ነው። በነገራችን ላይ ይህን ቁማር እንዴት ጫውተዋለሁ። ሰውነቴ በሙሉ እንዴት በደስታ ይነዝራል መሰላችሁ። በጣም ነው የተመቸኝ፣ ደስ ብሎኛል። በተለይ 300 ሺያችንን ስንበላ። እናንተ ግን ትንሽ አታፍሩም? በማይሆን ነገር ተስፋ ስታረጉ ትልልቅ ሰዎች አይደላችሁ እንዴ? ይሄን ንግግርሽን የዛሬ ዓመት ሚሊዮነር ሆኚ ድምፅሽ ሲያቃጭል ይሰማኛል። ባዶ ምኞት፣ ባዶ ተስፋ፣ ባዶች። አይ የታቀደ ነገር ነው። በተለይ እኔ ይሄንን ብር ብበላ አንደኛ ደረጃ መኪና ነው የምገዛው። አይገርምሽም ዛብሽ? እኔም እኮ መኪና መግዛት ነው የምፈልገው። ከዛ አባቴን በመኪና እፈልገዋል። እኔ ግን መኪና መግዛት አልፈልግም። ለምን እንደ የሀብታሙን መኪና ማን ይነዳለታል? ኧረ እኔ እሄዳለሁ። እኔ ግን እግር ኳስ ተጫዋች ቡድን ነው የምገዛው። እነሱን ብዬ ተከትያቸው ይሄዳለሁኝ። የእነሱን ችሎታ ተማምኜ ሳስይዝ አውቀው እነሱ ደግሞ ሲበሉ። ይሄ በጣም አሪፍ ሀሳብ ነው። በጣም ቆንጆ ሀሳብ ነው። በቃ እኛ እንደ ልባችን ነው የምንሆነው። እንደውም አስመራ ቡድን ርካሽ ነው ሲባል ሰምቻለሁ። በቃ በጣም አሪፍ። እኔ እንደውም ለደላላ እናገርና ቆንጆ ቡድን ያገናኙናል። ግን ምንድነው ለደላላ ስንነግር ይህን እንግዲህ ካገናኘን ደላላው ጠቀም ያለ ገንዘብ ይፈልጋል። በተለይ ደግሞ አገናኙ። ኧረ ችግር የለውም፣ እሱ ችግር አያሳስብም። ይሰሩበትማ ይከፈላቸው። ኧረ እባካችሁ የእብደት ነው አቁሙ። እንደው አሁን ሳራ፣ አሁን እኛ ይሄንን ብር ስንበላ ምን ይውጠኛል ብለሽ አታስቢም? ምን ይውጠኛል ብዬ አስባለሁ። ሲጀመር ለምን አስባለሁ? ምን ይውጠኛል? እኛ መኪናችንን እየነዳን ወደ ቡድናችን ስቴዲየም ስንሄድ አንቺ ደግሞ ጫማዬን እያሰፋኝ ነው፣ ግድ የለም ሂዱ ቻው ስትይን እና ተመልሰሽ ቤትሽ ከድመት እያሯሯጥሽ አምባሻ ስታስጥይ። ዋው 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 ዋው! ጎበዞች ተጃጃሉ። እሺ እንደዚህ ጅሎች። ሳሪና፣ እኔ መቼም ምንም ቢሆን እንደው በአንቺ የሚጨክን አንጀት የለኝም። 200 ብር በአንቺ ስም አስይዣለሁኝ። ከበላን ደርሳሽን ትወስጃለሽ። የምርህን ነው አያቴ? እስኪ እውነት በል። እንዴ ምን አማራጭ አለኝ? የእናትሽ አደራ አለብኝ። እንግዲህ ከቁማሩም ከምኑም የግድ አጋራሻለሁኝ እንጂ ሳርዬ። አያቴ በጣም ነው የማመሰግነው፣ በጣም ነው የምወድሽ። እናት ትጫወቻለሽ? ማንቼ እሱን አልፈን አርሴ አረ ተንፈስ። ሊቤ ይበለዋል ኩሌ ይበለዋል። ቆንጆ መክሰስ ነው የምሰራላችሁ። ይበለዋል ጉሌ ይበለዋል ጉሌ
ይበለዋል ጉልህ ሀብትሽ ምን ሆና ነው? 2 ጨዋታ ብቻ እኮ ነው የቀረን። 12 ጨዋታ እኮ ነው የተሳካልን። ሳራ ግን እኔ እንደዚህ አይነት ሰው አትመስይኝም ነበር። ማለት እንዴት አለ አይደል? አስተዋይ፣ አርቆ ሀሳቢ፣ ጊዜያዊ ነገር የማያታልልሽ ትጉና ጠንካራ። ምን ላይ ነው ያነበብከው? አስጨርሽኝ እንጂ ኃላፊነትን በመወጣት ግዴታን በመገንዘብ ግብርን በጊዜው የምትከፊ ዜጋ አድርጌ ነበር የሚማስብ። መሻጣው በቀበሌ በኩል አልፈሃል አይደል? ሀብትሽ ምን ሆነሃል? ይሄ ቁማር እያስፈራኝ ነው። እንደ ቀልድ ተጀምሮ ነው አሉ ሱስ የሚሆነው። ኧረ ፈታ በላ ዛሬ ብቻ። አልባሌ ነገር ለዛሬ ተብሎ ነገ ይቀጥላል፣ ከመንገድ ያስቀራል። አንተ ልጅ ይሄን የፖስተር ጥቅስ ማንበብን አቁም። ሄደሽ ብታስቆሚያቸው ይሻልሻል። ለምን? ነገርኩሽ እኮ ሱሰኛ ትውልድን ለማዳን ብለው ይላኩ። ይህንን ለማስቆም አንተ ራስህ አቁም። ታይ ሳራ፣ ዛሬ ከበሉ ይለምድባቸው። አይምሰልህ። እውነትሽን ነው፣ ከበሉ ይለምድባቸው። እንደውም ብንበላ ነው እንጂ ጥሩ። ዛሬ ካልበላን ግን ለአንድ ጨዋታ እኮ ነው የተሸነፍነው ብለን ነገ እንሞክራለን። ከነገ ወዲያም ይቀጥላል። ዛሬ ከበላን ግን ሌላ ነው የሚሆነው። ቢሆንም ግን መብላት የለባቸው። ለምን? ይኸውልሽ የሰው ልጅ የራሱን ምግብ መስራት ከቻለ ስልኬ አቤት። ወዬ የባከነ ሰዓት ነው የቀረው። ወዬ ማርትዬ እንዴት ነሽ? ኧረ እባክሽ የምርሽን ነው? እሺ በቃ እሺ፣ እጠብቃለሁ። ታዲያ ምን አደርጋለሁ ሌላ? እሺ ምን አለችሽ? ሁሉም ቦታ ሰው ገብቶበታል። የቀረው አንድ ሰው ቦታ ብቻ ነው። አይዞሽ፣ ያንን ቦታ አንቺ ነሽ የምትገቢበት። የኔ ልጅማ ማንም አያሸንፋትም፣ እሷው ታሸንፋታለች። አይ እንዳይመስላችሁ እንደሱ። ሳባ ናት የምትገባበት። በቃ ሳባ ደግሞ ማነች? የዘፋኙ ያክስት ልጅ። በዘመድ አይደል የሚሰሩት? ምንም አታስቢ፣ ቁማራችን አለልን። መዛ አስዳክረሽ በቃ ላልቀረጽ ነው ማለት ነው። አዎ ሆነ። 13ኛው ጨዋታ አለቀ። አንድ ጨዋታ ነው የቀረው ማለት ነው። የ300 ሺህ ብር ባለቤት ለመሆን አንድ ጨዋታ ቀረን። እኔ ግን ይሄ የመጨረሻው ጨዋታ የሚያስበላን ይመስለኛል። ፈርቻለሁ። አንተ ልጅ ቁማር ቤቱን አያውቁትም ብለህ ተበልታችኋል ብለህ ገንዘባችን ልከለክለን ነው እንዴ? ጋሼ እኔ እኮ በስነ ምግባር ታንጬ የሰው ንብረት እንዳልነካ በስነ ምግባር ተኮትኩቼ ያደግኩ ሰው ነው። እኔ አልወስድባችሁም፣ የሰው ንብረት አልነካም። ታዲያ ትመቀኛ። አሁን የጥሞና ጊዜ የሚያስፈልግበት ሰዓት ላይ ደርሰናል። አዎ የ1 ደቂቃ የህሊና ጸሎት በያለንበት እናድርግ። የ1 ደቂቃ የህሊና ጸሎት እናድርግ። ከዛ በፊት ግን ሳራ፣ እኔ ስፈራ ይረባኛል። ከድመቱ የደበቅሽው አምባሻ የለም? አያቴ አሁን 300 ሺህ ብር ልንበላ ነው። ታዲያ አላገቡም? አሁን እኮ ነው የጠየቁኝ ጋሽ ጉልላት። አሁን ሳገባ የለም? ኧረ ጋሽ ጉልላት የባሰ ያስጨንቁኝ እንዴ! እኔ ራሴ ሊፈነዳ ነው። በዛ ላይ ደግሞ ይሄው ምግብ አልበላ ብሎኛል። እኔስ አልበላ ብሎኛል። እንደ አምባሻ የምበላው አያቴ ለምን ቁጭ አትልም? እንደውም ከተቀመጥን መቀለጥ ማለት እኮ እስካሁን ድረስ እኮ 13 ያሸነፍነው እኮ ስለቆምኩኝ እኮ። ስለዚህ አሁን መቀመጥ የለብኝ። እንሸንፋለን፣ እንበላለን። አረ ጋሼ ቁጭ በሉ እንዴ! አይደክሞትም እንዴ? ስንት ሰዓት እኮ ቆሙ። እኔ ግን እውነቱን ብናገር ደስ ይለኛል። ምንድን ነው? ብሩን ያዋጣ ነው ያስያዝነው ሁላችንም ነን። ስለዚህ ቡድኑንም ብታማክሩን ጥሩ ነበር። ችግር የለውም እናንተ ያላችሁት ይሆናል አላልሽንም እንዴ? እንደው የእናንተ ንብረት ላለማፍረስ ብዬ ነው እንጂ እኔ እንደዚህ አይነት ነገር ውስጥ መግባቴ ብዙም ደስ አላለኝም። 13ቱን ጨዋታ እኮ አሸንፈናል። የቀረው አንድ ጨዋታ ነው። እሱ ደግሞ ገና አላለቀም። ቢሆንም አጨዋወታቸው ምንም ደስ አይልም። እስካሁንም እኮ አንድ ጎል አላገቡም። ይሄ ደግሞ በጣም ነውር ነው፣ ነውር እንዴ! ኧረ ዛብሽ ታይ እንዴ! ዛብሽ እኮ እውነት አላት። እኔ በዛብሽ ሀሳብ እስማማለሁኝ። ምክንያቱም ራሻዎች አሁን ከአሜሪካኖች ጋር ሲጫወቱ ይሉኝታ አለ ይይዛቸዋል። ይሉኝታ ይዛቸዋል እና ለጎል ኳስ ሲመታ ቤተለ እንግዳ ግባ እያለ በይሉኝታ ዝም ብሎ ይሰጣል። ኧረ እንደውም ወታደር እያሉኝ ጦር ሜዳ አንዱ ጄኔራል በመድፍ እየተታኮሱ ጦር ሜዳ የሰማሁት በመድፍ እየተታኮሱ ግድ የለም ተኩሱ፣ ግን ይሄ ይሉኝታ ያስጠቃል፣ ይጎዳል። አንተ ቻቻ
ግድድሮች እንደሆኑ ታውቅ ነበር? ኧረ እናንተ ሰዎች ስለምንድን ነው የምታወሩት? እኛ እኮ እያወራን ያለ ነው እኮ ይሄ ስለ እግር ኳስ ጨዋታ እኮ ነው። ይሄማ ሸፍጥ ነው ሸፍጥ። የእኛን 200 ብር ለመብላት የተደረገ ሸፍጥ። ማን ነው ሸፍጠኛው? 200 ብሬ ይመለስልኝ። በዚህ ዕድሜ ቁማር ማን ነው የሚሰጣችሁ? እኔ ነኝ የምሰጣችሁ? አዎ ኧረ እንደውም ውለዳት ብሬን አምጣ። ብራችን ውርድ ከራሴ ዛሬ በቃ ብራችን ብራችን አስይዘሻል፣ ተበልተሻል። ደስ ብሎሻል? እኔ አልተበላሁኝም። እንደውም እኔ በሰቀቀን ይሄን አምባሻ ነበር የምበላው። ተበልተሃል። ብራችንን አምጣ። ታዲያ ማን የቁማር ሀሳብ አምጣል? ሂዱ ተናገሩ። ቻቻ ተሰፈሩ ቁማር አዲስ ጨዋታ መጣ ብላችሁ እሪ እላለሁኝ። ሂድ ተናገር። አካሳ ዶሮ ቀደመች። ሂድ ተናገር። ሂዱ ተናገሩ። ሂዱ ተናገሩ። በቃችሁ። ይኸው ብራችሁ። ይኸው ብራችሁ። ከየት አመጣኸው? ልቆርጥ ሲሄድ የሆነ ልጅ ሚስቴ ቤት ድርሽ እንዳትል አላስገባለችም ብሎ ስቅስቅ ብሎ ሲያለቅስ አገኘሁት። እና ቤቱ አስገብቶ ብሩን ሰጥቶ ሆነ? አይ የልጄ ልደት ነበር እና ሂድ ዶሮ ገዝተና እስከዛ ደግሞ ለዶሮ መገናንጣጣያ እኔ ውሃ እጥዳለሁ ብላ ላከችው። እሱ ግን በዶሮ መግዣ ብር የዶሮ ድብድብ ቆምሮበት ተበላ ብሩ። ወይኔ! ከዛ ሚስቱን ምን አላት? ደውላ ውሃው እኮ ፈልቷል ስትለው በቃ ቀዝቃዛ ውሃ ጨምሪበትና ልጁን እጠቢበት አላት። ከዛ በኋላ እዚሽ ቤት ድርሽ እንዳትል አይንህን እንዳላየው ስትለው ስቅስቅ ብሎ አለቀሰ። ቆይ ይሄ ለምን ነው የምትነግረን? ቻቻን ገላን ተጠምለ ማለት ነው? አይ ሰውየው እንዳለኝ ቁማር ቀስ በቀስ ነው ሱስ የሚሆነው። አሁን እኔ ስጀምር ኳስ ብቻ ነበር የማየው። ከዛ ግን አሁን ላይ ደግፈውንም ቡድን ኳሱም ስሜት አይሰጠኝም። የሚሰጠኝ ቁማሩ ነው አለኝ። በዛ ምክንያት ደግሞ ቤተሰቡን አጣ። ቆይ ግን አንተ ምን አድርገህ ነው? አይ ያው እኔማ በቁማር ምክንያት በድንገት ያገኘሁትን ቤተሰቤን ከማጣ ብዬ ሳልቆርጥ ተውኩት። ደግሞ ሰውየው ብዙ ነገር መክሮኛል። ቀበሌ ነው የሚሰራው። እንደውም ምን አለኝ፣ ዛሬ የተቆፈረ ጉድጓድ የነገ ልማትን በቃ በጣም ገብቶናል። ብራችንን እንዴት ታሳስኩልሽ? እንዴ አቴ ነው? እስቲ አንዴ ዝም በሉ። የሆነ ድምጽ እየሰማው ነው። ሞባይሌ ግብ ሲገባ የሚያሰማው ድምጽ ነው። ማን ያገባው? ማን አገባው? ቻቻ ማን ያገባው? ቻቻ ማን ያገባ? እንዴ እኛ ያለው 14ቱም ቡድኖች ጨዋታቸው ልክ ነው። አገባ። እንዳትጠጉኝ። ይኸውላችሁ ጓደኛዬ ቀበሌ አንቱ የተባለ ሰውዬ ነው። እትዬ ትርንጎ ማን ነው የሚጠራኝ? ትርንጎ እሱን ልጅ እዛ ቤት እንዳያስገቡት። እንዴት አላስገባው? 1000 ብር ይዟል እኮ። 300 ሺህ ብር እኮ ነው ያስበላል። ማነሽ አንቺ? ዛብሽ ነኝ የምግብ ቤቷ። ታዲያ በዚህ ሰዓት ምን ታደርጋለሽ? ለቁማሩ ብላ ነዋ። ግን ይሄ ሀብታሙ ቀድሞ ነገር እንጀራ የሚሰጥን በር ዘግታ ለውድቀት በር ለመክፈት የመጣችው እሷ። ሀብታሙ ምን ያደርጋት? ማንም ላይ ሰበብ ማድረግ አያስፈልግም። የወደቃችሁት ራሳችሁ፣ የምትነሱትም ራሳችሁ ናችሁ። ጣት መጠቆም አያስፈልግም። ጣት መጠቆም ለእኔም አልበጀም። እና እርሱ አሁን ማን ላይ ነው ጣቶትን የሚጠቁሙት? ጉልላት ላይ። ደግሞ እኔ ምን አደረግኩ? ምንም አላደረግኩም ልትል ነው? አዎ ምንም አላደረግኩም። ና እስቲ እናሲዝ። እንደገና ቁማር። ወይ ማርቲ ሄሎ፣ ወይ ማርትዬ፣ ተመርጫለሁ አልተመረጥኩም? ቁመትሽ ማጠሩ በጣም ጥሩ ነው። አበባው ቶሎ መሬት ላይ ይደርሳል እንዴ? እና አበባውን የምበትነው መሬት ላይ እንዲደርስ አይደለም እንዴ? እሺ አስጨርስሻለሁ። ግን አየር ላይ እንሳፈፍም። እና ምን ላይ ነው የሚንሳፈፈው? እንደ ቄጤማ መሬት ላይ ነው የምትጎዘጉዡ? ምንም አይነት የትወና ብቃት የላትም። እኔ ሳራ ነኝ ምንም አይነት የትወና ብቃት የሌለኝ? እሺ በቃ አሁን ተመርጫለሁ አልተመረጥኩም? ችግር የለውም ታዩ፣ ምንም ችግር የለውም እኮ። ይኸውልሽ የእኔም ዘመድ አንድ ቀን ይዘፍናል። እሺ በተለይ ደግሞ አያቴ እኮ እድሉን ስላላገኘ ነው እንጂ እንዴት ያለ ድምፀ መረዋ መሰልሽ።
በቅርቡ ደግሞ ስፖንሰር ያገኛል። ቆንጆ ዘፈን ይሰራል። እዛ ክሊፕ ላይ አበባም በታኝም ቄጤማም ተንሳፋፊ ሙኝ ተውናለሁ። እሺ ችግር የለውም። ቻው። ሁሌ